ደካማ ወንድ ነህ። አዎ እውነቱን ልንገርህ፣ በጣም ደካማ ወንድ ነህ እና ይህንን እስካደረግክ ድረስ ያቺ የምትፈልጋት ሴት ካንተ ትሸሻለች። ክብርህን ሙሉ በሙሉ የሚያሳጡ አንተ እንደ አማራጭ ብቻ እንድትቆጠር የሚያደርጉ 6 ገዳይ ስህተቶች አሉ። ብዙ ወንዶች በየቀኑ ሳታውቁ የምትሰሩት፣ ብዙ ሰው ደግሞ ለመናገር የማይደፍረውን ስህተት ዛሬ እኔ እህታችሁ እነግራችኋለሁ። ዛሬ ከዚህ ቪዲዮ በኋላ ለራስ ያለ ክብር ይጨምራል። በተደጋጋሚ ከሴት ልጅ ጋር ያለ ግንኙነት ለምን እንደሚበላሽ ታውቃለህ። እስከ መጨረሻው ተከታተሉ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ዛሬ ትንሽ ጠንከር ያለ ሀሳብ ነው የምናነሳው። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል ለእኛ ስለ ሴቶች ብዙ ሚስጥሮችን ትሰማላችሁ። የፍቅር ግንኙነትን ጤናማ፣ ስኬታማ ለማድረግ አብረን እንሰራለን። ሰብስክራይብ አድርጉ። የመጀመሪያው ራስን ሳታድን በፊት ሌላን ሰው ለማዳን መጣር ነው። በዚች ምድር ላይ መጀመሪያ እንደ ወንድ ማለት ነው መቆም ያለብህ ለራስ መቆም፣ ራስን ማወቅ፣ ራስን መውደድ፣ ብዙ ነገሮችን ራስ ላይ መስራት አለ አይደለ? ፊዚካሊ፣ ሜንታሊ ራስን በደንብ አድርገህ መስራት አለብህ። እነዛን ነገሮች ሰርተክ እንግዲህ ስትጨርስ አይባልም። የሰው ልጅ ተሰርቶ የሚያልቅ አይደለም። ግን አለ አይደለ? ቤዚክ የሚባሉት ነገሮችን ራስን ማወቅ፣ ራስን መውደድ፣ ኮንፊደንስን ማዳበር አለ አይደለ? አላማ መኖር፣ እነዚህ ቤዚክ ናቸው። የሚያደርሱ ደረጃዎች አሉ። ሁሉም ሰው ገና መጀመሪያ ላይ እንደጀመረ ወይ ትምህርት ላይ እንዳለ እነዚህ ነገሮች ላይኖሩት ይችላሉ። ግን በጊዜ ሂደት ፊገራውት የምታደርጋቸው በጊዜ ሂደት የምታውቃቸው ነገሮች ናቸው። ራስን ማዳን ማለት ያ ነው። አንተ ራስን ስታድን፣ ራስን ስታውቅ፣ ራስን ስትወድ፣ በራስህ ስትቆም፣ ላይክ ፋይናንሻሊ በጣም ስቴብል መሆን ምናምን አይደለም። በቃ አላማ ኖሮ ህልም ኖሮ ራስን የምትወድ ራስን የምታውቅ ኮንፊደንስ ያለ ወንድ ሆነ ጉዞውን ከጀመርከው በጣም በቂ ነው። በጣም ትልቅ ነገር ነው። ዋናውንም ነገር ይዘዋል ማለት ነው። ራስን ሳያድኑ ሌላን ማዳን ማለት ይሄ ነው። ራስን ሳያውቁ ራስን ሳይወዱ አይደለ? ለራስ ምድር ማድረግ ያለብን ለራስህ መጀመሪያ ሳትወድ ራስን ሳትወድ ሌላ ሰው ለመውደድ መሞከር ማለት ነው። ራስን ሳያድኑ ሌላን ለማዳን መሞከር ማለት ያ ነው። ለራስህ ፍቅር ሰጥተሃል፣ በቂ ፍቅር ሰጥተሃል ለራስህ። እንዴት ነው ለራስ ያለ ነገር? አሁን አንዳንድ ሰው ይገርመኛል። ራሱን በቃ በጣም የበታች አድርጎ ያለ ራሱን አይወድም፣ እንደማይወድ አያምንም። ግን የሚያሳየው ነገር በሙሉ ራሱን እንደማይወድ ነው። እና ሌላ ሰው መጥቶ እንዲወዱ ይጠብቃል። አይሆንም ወንድሜ። ራስን ሳትወድ ሌላ ሰው መጥቶ ሊወድ አይችልም። በቃ ቶክሲክ የሆነ ነገር ውስጥ ገብተህ በቃ ሰውን ጎድተህ ሰውን ጎድተህ የምትወጣበት ነው የሚሆነው። ስለዚህ መጀመሪያ ራስን ሳታድን ሌላ ሰው ለማዳን መሞከር፣ ራስን ሳትወድ ሌላ ለመውደድ መሞከር ደካማነት ነው ይመስልሃል? በቃ ብላ አይደለም፣ ደካማነት ነው። ራስን አይደል መጀመሪያ። የመጀመሪያው ነው። ሁለተኛ በሴት ልጅ ፊት ራስን ማዋረድ ወይም ደግሞ ራስን ዝቅ ማድረግ። ይሄ ብዙዎቻችሁ ወንዶች አውቃችሁ የምታደርጉት ነገር አይደለም፣ ግን ሳታውቁ ነው የምታደርጉት። ምክንያቱም እናንተ ለክብራችሁ ትጠነቀቃላችሁ፣ ክብራችሁን ትወዳላችሁ እና ሆነ ብላችሁ ክብራችሁን ዝቅ የሚያደርግ ነገር እንደማታደርጉ አውቃለሁ። ግን ባለማወቅ ነው የምታደርጉት። እኔ እኮ እንደዚህ ነኝ፣ እኔ እኮ ገና ምንም የለኝም፣ እኔ እኮ አለ አይደለ? በቃ ስለ ራሳችሁ የምታወሩት ነገር በሙሉ ኔጌቲቭ እና ማማረር የተሞላው። እኔ እኮ እንደነገሌ ነገር አልተመቻቸልኝም፣ እኔ እኮ በቃ ኔጌቲቭ ነገር ብቻ ነው የምታወሩት፣ ማማረር ብቻ ነው የምታወሩት። እናችን ልጅ ምን አይታ ነው እናንተ ጋር የምትሆነው? አንተ መሪ ነህ። እንደ መሪ አክት ማድረግ አለብህ አይደለም? እንደ መሪ የሚያስፈልጉ ነገሮች ለምሳሌ በራስ ማመን፣ በራስ ችሎታ ማመን፣ ይሄ ሌላን ብሌም አለማድረግ፣ እንደዚህ ስላልተደረገልኝ እንደዚህ ያልኩም እንደዚህ ኖ። አንድ ብለህ መነሳት ለራስህ ቀላል ነው አይደለም? ማማረር ነው ቀላል ነው ለመናገር። ግን በማማረር ደግሞ የምታገኛት ሴት ምን አይነት ሴት ናት? ተያይዛችሁ የምትጠፉ ሴት። በቃ አንተ የምታማር እሷ አይዞ የምትልህ፣ አንተ የምታማር እሷ አይዞ፣ ምንም ለውጥ የሌለው ነገር ማለት ነው። ስትቆምስ፣ በራስህ ስትበረታስ፣ እንደዚህ ነገሮች አሉ፣ እንደዚህ አስቤያለሁ፣ ከባድ ነው ይሄን ማድረግ ከባድ ነው። ምክንያቱም እኔ ከዚህ ስለመጣሁ ክሪቲካል የሆነ ቲንኪንግ ማለት ነው። ግን ይሄንን ደግሞ አደርገዋለሁ፣ አሳካዋለሁ ስትል ምን አይነት ሴት ትመጣለች? የምታግዝ ያሰብከው ቦታ ላይ የምታደርስ የእውነት ሰፖርት እያደረገች ማለት ነው። በማማረር ግን እንደው ከመጣችን ማለት ነው ከመጣችን የምትመጣው ሴት ተይዛችሁ ገደል የምትገቡ ሴት ናት ማለት ነው። ምክንያቱም በማማረር የምትመጣው ሴት የምታዝንልህ፣ ሲያሳዝን ወይ በቃ እስኪ ከጎኑ የምትል ሴት ናት። አንተ መሪ ሆነ መቆም ካልቻል ለውጥ ማምጣት በጣም ከባድ ነው። አንተ ግን መሪ ሆነ ስትቆም ሴንስ መሪ ሆነ ስትቆም እኮ ማለት ታታማረር ስትቀር፣ ነገን ስታይ፣ አላማ ሲኖር፣ ህልም ሲኖር ይሄን ባደርግ ስትል አሁን ያሉትን ጥሩ ያልሆኑ የማይመቹ ለሁሉም ሰው እኮ ነው በነገራችን ይመስለናል። አንዳችን ካንዳችን የተሻለ እድል ያለን የተሻለ አይደለም። ሰው ባለበት የሆነ በቃ ጥሩ ያልሆነ ሁኔታ ውስጥ እንዳለ ነው ፊልም የሚያደርገው። ብዙ ነገሮችን ላለማድረግ ምክንያት ሰበብ አናጣም። ግን ከፈለግን ደግሞ ሁሉ ነገር ወደኛ ይመጣል።
እንደዛ ብዬ አምናለሁ። መፈለግ ብቻ ሳይሆን ስራ ሲጨመርበት፣ መንገድ ሲጨመርበት፣ በደንብ ክሊር የሆነ ፓዝ ሲኖረን ማለት ነው። እና በተቻለ መጠን አታማር፣ ይልቁኑ አመስጋኝ፣ ይልቁኑ ምን አይነት ህይወት ነው የሚኖረው የሚያስብል አይነት ሰው አላ ከሚናገረው ከሚያደርገው ነገር አንጻር በቃ ከዚህ ሰው ጋርማ መሆን ፈልጋለሁ የሚባልልህ አይነት ሰው። ሶስተኛው ደካማ የሚያስብል ነገር ሁሉንም ነገር አዎ ማለትና ለማስደሰት መጣር፣ ሁሉንም ሰው ለማስደሰት መጣር፣ ሁሌ ለማስደሰት መጣር። ኢቨን ሴት ልጅ ብትሆን ስለወደድካት ስላፈቀርካት ሁሌ አዎ አይባልም። ሁሌ እሷን ለማስደሰትም መጣር የለብን። ላይክ ሰዎችን ለማስደሰት የሚጥር አይነት ሰው ሆኖ በቃ የራስህ ህይወት አይኖርም። አንተ በራስህ ህይወት መወሰን ካልቻልክ፣ አንተ በራስህ ህይወት የምትፈልገውን መቼ ምን እንደምታደርግ መወሰን ካልቻልክ፣ ሁኔታዎች፣ ሌሎች ሰዎች ይወስኑታል። ወዴት እንደምትሄድ ካላወቅ ሰዎች እና በዚህ ሚድ ይሉሃል። በቃ በዚህ መንገድ እኮ ትሄዳለህ፣ ምን አታውቅም አይደል የት እንደምትሄድ እና በቃ በዚህ ሚድ ምን ችግር አለው? ለአንተ ለውጥ የለውም። አንተ መወሰን ካልቻልክ በህይወት የምትሄድበትን መንገድ የምትፈልገውን ነገር አንተ መወሰን ካልቻልክ ሁኔታዎች፣ ሰዎች ይወስኑታል፣ በደንብ አድርገው ይወስኑታል። የሆነ ነገር ሳትሆን መኖር አችልም እዚች ምድር ላይ በቃ የሆነ ነገር ሆነ ነው የምትኖረው። ግን ያንን ኖሮ ፈልጌው ነው ወይስ ሰዎች ወስነው፣ ሌሎች ሰዎች ወስነውልኝ ነው ወይስ እኔ ፈልጌው እኔ መርጬው ነው የሚለው ነው ዋናው ፖይንት ማለት ነው። ስለዚህ ሌሎችን ለማስደሰት አትኖር፣ ግን ሌሎችንም ለማስከፋት አትኖር። ኦፍኮርስ አይደል በቃ የምታደርገው ነገር አንተን ደስተኛ የሚያደርግ ሌሎችን ደግሞ ማያስከፋ። ሁሉንም ሰው ማስደሰት አትችልም። ኢቭን ፍቅረኛህን ብትሆን ማለት ነው ሁሌ ልታስደስታት አትችልም። ላይ ሁሌ ያለ አይደለም ሁሌ እሺ ሁሌ አንቺ ፍላጎት አትችልም። ሰው ነህ፣ የራስ ፍላጎት አለ፣ የራስ ደስታ ደግሞ አለ። ግን በተቻለ መጠን ሰዎችን ለማስደሰት ሞክር። ምንድን ነው ሰዎችን ለማስደሰት የሚጥር ሰው ብኩንኩን ሆኖ ነው የሚቀረው ማለት ነው። ማንንም ሳያስደስት ይቀራል። ግን አንተ የራስ ዓላማ ይኖረው፣ አንተ ከራስ ጋር ሰላም ሁን፣ አንተ ከራስ ጋር ደስተኛ ሁን። አንተ የምታደርገው ነገር የሚያስደስታቸው፣ አንተ የምታደርገው ነገር የሚመቻቸው ሰዎች ወደ አንተ ይመጣሉ ማለት ነው። በፍቅር ግንኙነትም እንደዛው የራስ መንገድ ይኖርህ፣ የምታምንበት የምታደርገው ነገር ይኖርህ። ያን የምታደርገው ነገር ራስ ደስ ብሎ የምታደርገው ነገር ደግሞ ለእሷም የሚያስደስት ይሆናል፣ ከራስም ሞልቶ ይተርፋል ማለት ነው። ግን ሰዎችን ለማስደሰት ምትኖር ከሆነ አይሆንም። ምክንያቱም ሰዎች በየጊዜው ሀሳባቸውን ይቀይራሉ። ዛሬ ያስደስትካቸው ሰዎች ነገ ደግሞ የሚያስደስታቸው ሌላ ነው። ያስደስታቸው ብለህ ያንኑ ስታረግ ቀይረዋል እና ከባድ ነው። ለራስ ደስታ ነው፣ ሌሎችን አታስከፋ። ይሄ ደግሞ ባህሪ ደካማ ያደርጋል። ሰውን ለማስደሰት መኖር በጣም ደካማ ያደርጋል። የእውነት ክብርንም የሚያሳጣ ነገር ነው። ሰዎች ወደዚህ ሲሆን ወደዚህ በቃ ወጥ የሆነ ነገር የማይኖር ሰው ነው ማለት ነው። ራስን ለማስደሰት ነው ቅድሚያ ላንተ። ከዛ ያንተ ደስታ ሞልቶ ሲፈስ ደግሞ ሰዎች ይደሰታሉ። በእርግጠኝነት የሚደሰቱ ሰዎች ይመጣሉ። አራተኛ ደካማ የሚያደርግ ግን የማይመስል ነገር በትንሽ በትልቁ መቆጣት። አሁን የሆነ የሚቆጣ ሰው አግሬሲቭ የሚሆን ሰው ምናምን ደካማ ይመስለንማ። በቃ እሱ ኃይለኛ ነው እንላለን። የኃይለኝነት ነው እንጂ የደካማነት ነገር አይደለማ የሚመስለን። እውነታው ግን ደካማ ስለሆነ ነው ሰው ስሜቱን በቁጣ የሚገልጸው። ስሜቱን ይሆናል አይደለ ፊዚካሊ በሆኑ ነገሮች የሚገልጸው ደካማ ስለሆነ ነው። ውስጡ ያንን መቋቋም ስለማይችል ሰርታችን ወደ ፊዚካል በሆኑ ነገሮች የሚሄደው ውስጡ መቋቋም ስለማይችል። ድካም ስንል ውስጥ ነው አይደለ? የውስጥ ድካም ነው አይደለ የምናወራው። ይህ ስለ ፊዚካሊ ደካማነት አይደለም፣ ውስጣችሁ ደካማ ሲሆን ማለት ነው። ያ ደግሞ እንዴት ነው? ይህንን ነገራችሁን ካላነበራችሁ በተለይ እንደ ወንድ ደጋግሜ የምነግራችሁ ሰምታችሁኛል ብዬ አስባለሁ። ሰዎች ደጋግሜ የምነግራችሁ ስሜታችሁ ላይ የምትሰሩ ነው፣ ማኔጅ ማድረግ ላይ የምትሰሩ ነው። ቁጣን መቆጣጠር አለመቻል፣ በሚያናድደው የማያናድደው መናደድ። የሚያናድድ ነገር የለም ማለት አይደለም፣ ግን እናንተ ለዛ ነገር ያላችሁ ለሚያናድደው፣ ለሚያስቆጣው፣ ለሚገጥመው ለማንኛውም አይነት ችግር ያላችሁ ምላሽ ግን ኮንትሮል ማድረግ ትችላላችሁ። የሚሰማችሁን ስሜት ከዛ በኋላ የምታደርጓቸውን አክሽኖች ኮንትሮል ማድረግ ትችላላችሁ። እንዴት? በልምምድ። እንዴት? አዌር በመሆን በማወቅ የሆነ ነገር ሀፕን ሲያደርግ ይሄን ነው የማደርገው ብሎ በማወቅ በመዘጋጀት፣ ከዛ ቦታው ላይ ደግሞ ራሳችሁን ማኔጅ በማድረግ ራሳችሁን በመገደብ መጮህ ፈልጋችሁ ባለመጮህ በልምምድ ማለት ነው። ይህ ኦቨርናይት የሚመጣ ነገር አይደለም፣ ግን አዌር ስትሆኑ ስታውቁት ግን በደንብ ማምጣት ትችላላችሁ። ይሄ ደግሞ ማቹር የሚያደርጋችሁ ነገር ነው። በጣም ትልቁ ነገር ሰው ስሜቱን መግዛት ከቻለ ዓለምን መግዛት ይችላል። እንደዛ የሚባል ነገር አለ ነው። የእውነት ስሜቱን መግዛት ከቻለ ዓለምን መግዛት ይችላል። ትልቁ ወደኋላ የሚጎትተን እንቅፋት ደካማ የሚያደርገን ነገር ስሜታችን ነው። ለስሜታችን ካልተገዛ የምናደርጋቸው ነገሮች በሙሉ የተገሩ ይሆናሉ። ላይክ ከስሜታዊነት ወጥተን
በትክክለኛ ህሊናችን አስበን የምናደርጋቸው ነገሮች ይሆናሉና እነዛ ደግሞ ብዙ ጊዜ ጥሩ የሆነ ሪዛልት ይዘው የሚያመጡ ናቸውና ደካማ ወንድ አትሁን ፕሊስ። ስሜትን ተቆጣጠር፣ ቁጣህን ማኔጅ ማድረግን ተማር። አሁን በዚህ ሰዓት ይህንን ቪዲዮ ስታዩ በጣም አግሬሲቭ ሊሆናችሁ በጣም የምትናደዱ ሰው ውስጥ ትኖራላችሁ። ኢትስ ኦኬ። አንድ ብላችሁ ዛሬ መጀመር ትችላላችሁ። በሚያናድድ ነገር ገብታችሁ ኮመንት ላይ ለመሳደብ ባለመቸኮል፣ ዋጥ በማድረግ የሀሳብ ልዩነቶችን በማመን ሰዎች ላይ የሆነ ነገር ላለማድረግ ራስን በመግዛት አንድ ብላችሁ መጀመር ትችላላችሁ። ምንም ነገር የማይስተካከል ነገር የለም። እናንተ እስካመናችሁ ድረስ ችግሩን እስካመናችሁ ድረስ የማይስተካከል ምንም ነገር የለም። 5ኛ ላይ ደርሰናል። በጣም ደካማ የሚያደርግ ነገር ሌላኛው ለወደፊት እቅድ አለመኖር፣ ዛሬም ብቻ መኖር፣ ትላንት ላይ መኖር፣ ትላንት ላይ ስታክ ማድረግ፣ ዛሬም ብቻ አላደለም ዛሬ ላይ ምስታክ ማድረግ አይነት በቃ ምንም ነገር ስለ ዛሬ ነው። ምንም እርግጥ ሁሉ ነገር ስለ ዛሬ፣ ስለ ነገ የምናውቀው ነገር የለም አይደለም። በተስፋ የምንጠብቀው ነገር ነው። ግን እንደ ወንድ ደግሞ እንደ መሪ አንድ ጥሩ የሆነ የፍቅር ግንኙነት ጥሩ የሆነ ትዳርን እንደሚፈልግ ወንድ ግን ነገ ለአንተ በጣም ወሳኝ ነገር አለ። ነገህን አይታ ነው መታ ከአንተ ጋር የምትሆነው። ተስፋህን አይታ፣ ህልምህን አይታ አላደለም። እነዚህ ነገሮች በደንብ ታያለች። በቃ የሰው ልጅም ሲኖር በቃ ነገ እደርስበታለሁ የሚለው ነገር ያስፈልገዋል። መድረስ አለመድረስ የፈጣሪ እንዳለ ሆኖ ማለት ነው። ግን እንደ ሰው በተሰጠ ጊዜ በተሰጠ ምክንያቱም ብዙ ነገሮችን ብዙ ስራዎችን ትናንትና ያደረግናቸው ትናንትና የሰራናቸው ዛሬ መጥተው ደርሰንባቸው አይተናል አይደለም። ስለዚህ ዛሬም የምናደርገው ነገር ነገን ኮንሲደር ያደረገ መሆን አለበት። ትናንታችንን እንደ ትዝታ ትናንታችንን እንደ ትምህርት ተቀብለን ዛሬን እየኖር ለነጋችን ደግሞ መስራት አለበት። ምንም ጥያቄ የሌለው ማለት ነው። የወደፊት እቅድ ከሌለ ነገ እንደዚህ ያደርጋለሁ የምትለው ነገር ከሌለ ደካማ ያስብልሃል፣ እንዳትከበርም ያደርጋል። እውነት ለመናገር አሁን ላይ በጣም የሚከበር ሰው ነገን አስቦ የሚሰራ ከሆነ ከ5 ዓመት በፊት እኮ እንደዚህ ጀምሬ ምናምን አሁን ላይ እንደዚህ ደረሰልኝ የሚሉ በጣም ብዙ ሰዎችን ሰምታችሁ ታውቃላችሁ አይደለም? ከ5 ዓመት በፊት ግን ያንን ሀሳብ ሲያስቡ በጣም ሩቅ ነበር እነሱ ሰዎች። ከዛ ጋር ያለ ሰው ለምን እንደዚህ ታደርጋለህ ወይ ኧረ አይሆንም ሊላቸው ይችላል። ግን ነገን አርቆ ነገን አሻግሮ የማየት ነገር በማንኛውም ሰው ፊት ያስከብራቸዋል። የእውነት እዛ ፕሬዘንት ሞመንት ላይ አለመከበራችሁ ምናምን ባዘን እንዳያደርጋችሁ። በቃ ሁልጊዜ ህልም ይኖራችሁ። ሁልጊዜ ነገ አረገዋለሁ የምትሉት ነገር አስቀምጡት። ስትደርሱበት ድጋሚ ሌላ ነገር ክሬት አለ። ይህ ነገር ያስከብራችኋል። በፍቅር ግንኙነትም የመሪነት ሮላችሁ እንድትወጡ ሻይን እንድታደርጉ ያደርጋችኋል። እሷም ነገ ያንን ነገር አብራችሁ ከእናንተ ጋር ለማየት እንድትጓጓ ያደርጋታል። እንድትሸነፍ አትራክት እንድትደረግ በእናንተ የሚያደርግ ትልቅ ፓወር ነው። 6ኛ ላይ ለዚህ ቪዲዮ የመጨረሻ የሚሆነው ሀሳብ ማለት ነው ያስቀመጥኩላችሁ ሌሎችን በማጣጣል ከፍ ለማለት መሞከር። ይህም በጣም ደካማ የሚያደርግ ነገር ነው። ብዙ ሰዎችን ያለው እገሌ እኮ እንደዚህ፣ በተለይ ደግሞ እዚህ ሶሻል ሚዲያ ላይ ማለት ነው በቃ የሆነ ትልቅ የሚባል ሰውን በማጣጣል መክበር ያለ የሚመስላቸው በጣም ብዙ ሰዎች አሉ። እንዴት ደካማ እንደሆኑ የእውነት በቃ ዊክ የሆነ ፐርሶናሊቲ ያላቸው የሆነን ሰው ዝቅ በማድረግ የሆነን ሰው እንከን በማውጣት የሆነን ሰው ችግር በማጉላት መክበር ይፈልጋሉ እንደዚህ አይነት ሰዎች እና ግን በጣም ደካማ የሚያደርግ ባህሪ ነው። አንተ የራስህን ትንሽ ነገር ደካማ ነገር የሌለው ሰው የለም። በነገራችን ሁላችንም ሰዎች ሙሉ አይደለን። ጥሩ ጎን አለን፣ መጥፎ ጎን አለን። ግን ምንድነው ጥሩ ነገራችንን እያሳየን የሌሎችንም ሰዎች ደግሞ ጥሩ ነገራቸውን እያየን መጥፎ ነገር ቢኖራቸው ጥሩ ነገራቸውን አይተን ለማጉላት በመሞከር በዚህ መልኩ ነው መሆን ያለበት። በዚህ መልኩ ነው መኖር ያለብን። አንተ ግን መጥፎ ነገር የሰዎችን መጥፎ ነገር በማጉላት አንተ እንደ ጥሩ መታየት የምትፈልግ ከሆነ ደካማ ነህ። እገሌ ኧረ ተይው እሱ ምን እንደዚህ ሲያደርግ አላውቀውም እንዴ እገሌ እሱ እኮ እንደዚህ አንተ አትከብርም። በምታረጋት ትንሽ ደካማ ነገርን እያሻሻልክ በምትሄደት ትንሽ ጥሩ ነገር ነው የምትከብረው እንጂ ሌሎች ሰዎችን አግዝፈ ስላየ አትከብርም። እና ይሄ ትልቅ ደካማ የሚያደርግ ባህሪ ነው። የዛሬው ቪዲዮ ይህንን ይመስል ነበር። ደካማ የሚያደርጓችሁን፣ ክብሯችሁን የሚያሳልፏችሁን፣ የማያስከብሯችሁን 6 ከባድ የሆኑ ገዳይ የሆኑ ስህተቶች ነገርኳችሁ። እናንተ እስኪ ምን ታስባላችሁ? ከዚህ በፊት የገጠማችሁ የደረሰባችሁ፣ ከነዚህ ውስጥ ደግሞ አዎ ይሄ ነገር አለብኝ የምትሉትም ካለ ኮመንት ላይ ያስቀምጡልን። ሌሎች ወንድሞቻችን ይማሩበታል። እዚህ ድረስ ካያችሁት ቪዲዮ ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስካሁን ናፊዳችሁን ሰብስክራይብ ካላረጋችሁ ግን የእውነት ብዙ ነገር አምልጧችኋል። አሁኑኑ ሰብስክራይብ አድርጉ። ብዙ የኛን የሴቶች ሚስጥሮች ትሰማላችሁ። ሁላችሁንም ውድድ አደርጋችኋለሁ። አመሰግናለሁ።